አንተ የፈለካት ልጅ ለማግኘት ሀብታም መሆን በቂ አይደለም። ስቴብል መሆንም በቂ አይደለም ማለት ፋይናንሻሊ ብቻ ሳይሆን ሜንታሊም ስፒሪቹዋሊም ስቴብል መሆንም በቂ አይደለም። ኢቨን ኢፍ ጥሩ ሰው መሆን ራሱ በቂ አይደለም። ለኛም ለሴቶችም ሰው ዋይፍ ማቴሪያል ያላትን ልጅ መሆን በቂ አይደለም። ስማርት መሆን፣ ቆንጆ መሆን እሱም በቂ አይደለም። እኛ ለራሳችን የምንመኘው ወይም የምንፈልገው ቦታ መድረሳችን ለዛኛው ሰው እኛ ለፈለግነው ሰው በቂ አይደለም። ትምህርት ቤት አለ ስለዛ ነው ጮት ይቅርታ ድምጽ እና እኛ ለምንፈልገው ሰው በቂ የሚያደርገን ነገር የሚፈልገው ሰው ሆኖ መገኘት ነው። እኛ የምንወስነው ጉዳይም አይመስለኝም። ያ ሰው የሚፈልገው ነገር በእኛ ውስጥ አለ ወይ? ያ ነው ጥያቄው። በቃ ለዛ እኮ ነው በጣም ጥሩ ወንዶች አንዳንዴ ጥሩ ባል መሆን የማይችሉት፣ ትዳራቸው የተሳካለት የማይሆኑ በጣም ጥሩ የተባሉ ሴቶችም ጥሩ ሚስት መሆን የማይችሉት የእነሱን ጥሩ ሚስትነት የሚወስነው ባሌ ብሎ የመረጡት አካል ስለሆነ ነው። አይሚን ጥሩ ሚስት ያ በቃ እዛ ትዳር ውስጥ መርጠው እስካሉ ድረስ ያ ሰው የሚፈልጋት ሚስት ስላልሆነች ነው ጥሩ ሚስት ሳትሆን ቀርታ የምትገኘው እዛ ትዳር ላይ ማለት ነው። ወንዱም ጥሩ ባል መሆን ያልቻለው በጣም ናይስ ሰዎች አታውቁም፣ ትዳራቸው ያልተሳካላቸው በቃ ሚስት የምትፈልገው ነገር አይደለም ያለው ማለት ነው እነሱ ጋር። እኛ ለራሳችን የምንመኘው ቦታ ላይ ስላለን ብቻ ሁሉም ሰው ይፈልገን አይባልም እና አለመፈለግ ደግሞ አስፈላጊ ምንድነው የሚባለው? አላስፈላጊ መሆን አይደለም አለመፈለግ ማለት ለኢጓችን ልጓም እናበጅለት። እኛ ጸዴ ሰዎች ስለሆነ ሁሉም ሰው ይፈልገናል ማለት አይደለም። የፈለግነውን ነገር በሙሉ ማግኘት እንችላለን ማለት አይደለም። ከኢጓችን ጋር እንጣላ ለማለት ነው፣ ወይም ደግሞ ልጓም እናበጅለት ለማለት ነው። ቴንክ ዩ። ስክ ያለ ቀን ያድርግላችሁ።